እኛ አሁን ዕብራውያንን የተማርን ምዕራፍ 8 ደርሰናል። ሙሉን ማብራሪያ ከፈለጋችሁ ደግሞ ምዕራፍ 6 ላይም የተማርነው ተለቋል። ስለዚህ እሱ እንድትከታተሉ ጋብዛችኋለሁ። ግን ለመመለስ ያህል የዕብራውያንን ሙሉ መልእክት ከተመለከትን በአሮጌው ኪዳንና በአዲሱ ኪዳን መካከል ያለውን ንጽጽር ያመጣል። በአሮጌው ኪዳን ውስጥ ያሉ ሰዎች ኃጢአት በመስራታቸው ምክንያት እግዚአብሔር እስራኤላውያንን እንዴት እንደቀጣቸው ይነግራል። ከዛ ደግሞ አዲሱ ኪዳን ከአሮጌው ኪዳን የተሻለ ስለሆነ የተሻለ የነፍስ መልህቅ አለ። አዲሱ ኪዳን አስተማማኝ ነው፣ በሱ ጸንተን ልንኖር ይገባል። ከኢየሱስ ወደ እነ ሙሴ መመለስ የለብንም፣ ከአዲሱ ኪዳን ወደ አሮጌው ኪዳን መመለስ የለብንም የሚል ነው። ምክንያቱም የተሻለ ዋስ አለ። ደግሞ እግዚአብሔር ቀድሞ ከነበሩ ከብሉይ ኪዳን ሕዝብ የተለየ ሕዝብ አድርጎናል፣ ደግሞም የተለየ ተስፋ ሰጥቶናል ብሎ ነው ሙግት የሚያቀርበው። በአሮጌው ኪዳን ውስጥ ሰው ለእግዚአብሔር ባለመታዘዙ ምክንያት የሚጠብቀውን ፍርድ አምጥቶ ተናግሮ አሁንም በአዲሱ ኪዳን ሰዎች ፍርድ የሚጠብቃቸው ከሆነ በአዲሱ ኪዳንና በአሮጌው ኪዳን መካከል ምንም አይነት ልዩነት የለውም። ስለዚህ የዕብራውያን መጽሐፍ የተሻለ የሚልቅ የሚበልጥ እያለ ኢየሱስ ክርስቶስን በማላቅ ኢየሱስ ክርስቶስ ዋስ የሆነበትን ኪዳን ከእሱ እንደሚበልጥ ይናገራል። በዕብራውያን ሙሉ ኮንቴክስት ካየን የመጀመሪያው ከአሮጌው ኪዳን አዲሱ ኪዳን የተሻለ በመሆኑ ምክንያት አንጠፋም የሚል ዋስትና ነው የሚሰጠን። ከዛ ምዕራፍ 6 ላይ ይመጣና ሰው ብዙ ጊዜ ሚስ የሚያደርገው ነገር ንጽጽር ነው። ብርሃን የበራላቸው ሰማይ ስጦታ የቀመሱት ከመንፈስ ቅዱስ ተካፋይ የሆኑት ብሎ ስለሌሎች አካላት ያወራና እኛ ግን ይላል ብርቱ መጽናኛ አለን ይላል። ደህንነታችንን በተመለከተ እርግጠኞች ነን ይላል። ስለዚህ እኛና እነሱ በሚል መካከል ልዩነት አለ። አስቀድሞ የገለጸላቸው የመዳንን ተስፋ የላቸውም ነው እያለ ያለው። ከዛ ወደዚህ ይመጣና እኛ ግን ደህንነታችንን በተመለከተ እርግጠኞች ነን ይላል። ስለዚህ ስለ ሁለት ግሩፖች ነው እያወራ ያለው፣ እኛና እነርሱ ስለሚለው። እነዛ እነርሱ የተባሉት እነማን ናቸው ካልን መሲሁ ተልኮላቸው ሪጀክት ያደረጉትን፣ ብርሃን እግዚአብሔር በክርስቶስ አብርቶላቸው ብርሃኑን ሪጀክት ያደረጉትን የሚያመለክት ነው። ለምሳሌ ይሄ እውነተኛ ብርሃን መጣ፣ ሰዎች ይልቅ ጨለማን ወደዱ የሚለው እሱ ብቻ አይደለም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነው የሚለው። ስለዚህ ለሰዎች ሁሉ ብርሃን ሰጪ የሆነውን ይህን እውነተኛ ብርሃን ሲመጣ የአይሁድ ማህበረሰብ ስቀለው ብሎ ሪጀክት አድርገውታል። ከዚህ በኋላ እግዚአብሔር እነሱን ሊያድን የሚችልበት ምንም አይነት ተስፋ የለም። ለምሳሌ ጌታ ኢየሱስ ክርስቶስ የሰጠውን ምሳሌ ከተመለከትን አንድ ገበሬ እርሻውን አከራይቶ ወደ ሩቅ አገር ይሄድና ከተወሰነ ጊዜ በኋላ እርሻውን በተመለከተ ሎሌ ይልካል። ደብድበው ሰደዱት። ከዛ እንደገና ሌላም ሎሌ ላከ፣ ደብድበው ሰደዱት። ሌላም ሎሌ ላከ፣ ደብድበው ሰደዱት። ከዛ በስተመጨረሻ እስቲ ልጄን ይሰሙት ይሆናል ብሎ እነሱ ግን ይህ ወራሹ ይህ ነውና እንግደለው ብለው ተማከሩ ነው የሚለው። ልጁ እንደሆነ ገብቷቸዋል በነገራችን ላይ። ከዛ ወራሹም እሱ እንደሆነ ገብቷቸዋል። ዓለምን ሁሉ በዘር እግዚአብሔር አወርሳለሁ ያለው እሱ እንደሆነ ገብቷቸዋል። ነገር ግን በጣም በሚያሳዝነው ሁኔታ ይህንን መሲህ ገደሉ። ታዲያ ይህ የወይኑ ባለቤት ሲመጣ ምን ያደርገዋል ብሎ ይጠይቃል። እርሻውን ለሌላ አሳልፎ ይሰጣል፣ እነሱን ደግሞ ያጠፋቸዋል ይላል። ይህም ምሳሌ እግዚአብሔር አስቀድሞ በብሉይ ኪዳን ነቢያትን ልኮ ነበር። ነቢያትን ከገደሉ ተስፋ አላቸው፣ እግዚአብሔር ሌላ ነቢይ ያስነሳል። ደግሞ ሌላ ነቢይ አስነስቶም ቢሆን ያንን ነቢይ መልሰው ቢገሉት ተስፋ አላቸው፣ እድል አላቸው። ግን ልጁን ከገደሉ ግን ተስፋ የላቸውም። እግዚአብሔር ሌላ የሚያድንበት ፕሮግራም የለውም። ልጁን ነው ለማዳን ያመጣው። ልጁን ሪጀክት ማድረግ ላለመዳን 100% ወደ ኋላ መመለስ ነው። ስለዚህ ብርሃን በርቶላቸው ሰማይ ስጦታ ተሰጥቷቸው ከመንፈስ ቅዱስ ተካፋይ የሆነ መንፈስ ቅዱስን መካፈል አይደለም ባይዙ ከመንፈስ ቅዱስ ተካፋይ መሆንን ነው። አንዳንድ ሰዎች መንፈስ ቅዱስን ተቀብለዋል ከዛ በኋላ ይጠፋሉ የሚል ሙግት አለ። ከመንፈስ ቅዱስ ተካፋይ መሆንና መንፈስ ቅዱስን መካፈል የተለያየ ነገር ነው። መንፈስ ቅዱስ ለድነት የሚሆነውን ስራ በእነሱ መካከል አድርጎ ታምራቶችን ድንቆችን አድርጎ በክርስቶስም በኩል ይሄ ነገር ተደርጎ ሪጀክት አድርገዋል። እግዚአብሔር ከዚህ በኋላ ለማዳን ሌላ የሚልከው መሲህ የለም። ስለዚህ ልጁን ሪጀክት ያደረገ ሰው ምንም ተስፋ የለውም። ስለ እስራኤላውያን እያወራ እንደሆነ የምናውቀው ደግሞ ቁጥር 7 እና ቁጥር 8 ነው። ቁጥር 7 እና ቁጥር 8 ስለ ሁለት እርሻ ያወራል። የመጀመሪያው እርሻ ተዘርቶበት ተለፍቶበት ነገር ግን እሾህና አሜኬላ ነው ያበቀለው። ሁለተኛው እርሻ ግን ተዘርቶበት የሚጠበቅበትን ፍሬ አብቅሏል።
ስለዚህ ስለ ሁለት እርሻ እያወራ እንደሆነ መገንዘብ መቻል አለብን። ደህንነቱን ተቀብሎ ደህንነቱን ስለሚያጣ ሰው ሳይሆን መጀመሪያውንም ዘር ተዘርቶበት ስለማያበቅለው ነው። ዘሩ ከተዘራበት በኋላ ላይ ማፍራት ጀምሮ የሆነ ጊዜ ማፍራት ያቆመ አይደለም። ዘሩ ሲዘራ ሪጀክት አድርጓል፣ አልተቀበለም። ይሄኛው እርሻስ ሁለተኛው እርሻ ዘሩን ተቀብሎ በሚጠበቅበት መንገድ አፍርቷል። ይሄ ስለ እስራኤል ያወራ እንደሆነ እንዴት ነው የምንረዳው ካለ ኤርሚያስ መጽሐፍ ምዕራፍ 5 ላይ ኢሳይያስ መጽሐፍ ምዕራፍ 5 ላይ እኔ ለወይኔ አትክልት ስፍራ ላደረግኩት ምን አለ? ተንከባከብኳት፣ የሚያስፈልገውን ነገር አደረግኩላት፣ ቅጥር አበጀውላት። ነገር ግን ይህም ሆኖ እሷ ቆምጣጤ አፈራችብኝ። ይህም እስራኤል ናት ብሎ ነው የገለጸው። ያንን የኢሳይያስ መጽሐፍ ምዕራፍ 5 ሀሳብ ቀጥታ ይዞ ይመጣና ዘር ተዘርቶባት ግን ደግሞ ሆምጣጤ ያፈራችው እስራኤል እንደሆነ ይናገራል። እሱ ብቻ አይደለም፣ የእግዚአብሔር ልጅን እንደገና ይሰቅሉታል። እኚህ ሰዎች መጀመሪያም አልተቀበሉ፣ መጀመሪያም የሰቀሉት ናቸው። አሁንም ደግሞ እንደገና ይሰቅሉታል እያለ የተቀበሉት ኋላ ላይ ደግሞ ሪጀክት ያደረጉት ሰዎች ሳይሆን ሰቅለውታል፣ ደግሞ እንደገና ይሰቅሉታል። እንደገና መስቀል ማለት ኢየሱስን አያገኙት። ታዲያ ኢየሱስን የማያገኙት ከሆነ ድጋሚ የሚሰቅሉት ማለት ነው ካልን በሐዋርያት ሥራ መጽሐፍ ምዕራፍ 9 ገለጻ መሰረት ጳውሎስን በደማስቆ መንገድ አግኝቶ ስለምን ታሳደኛለህ ነው እያለ ያለው። ቤተ ክርስቲያን ላይ የሚደረገው ስደት በሙሉ ኢየሱስ ላይ የሚደረግ ጥቃት አድርጎ ኢየሱስ አስቀድሞ ገልጾልናል። ስለዚህ እንደገና ይሰቅሉታል ሲል የዕብራውያንን ተደራሲያን አማኞችን እያሰቃዩ ያሉ አይሁዳውያን አሉ። አስቀድሞ በሮማውያን እጅ አሳልፈው ሰጥተው ኢየሱስን ሰቅለውታል። እናንተ የሰቀላችሁት ነው የሚለው ቃል በቃል ክርስቶስንም ጌታ አድርጎ ከሙታን አስነስቶታል የሚለው እስራኤላውያን አሰቅለውታል። ወይም ደግሞ በሐዋርያት ሥራ ምዕራፍ 2 ገለጻ መሰረት እናንተ የሰቀላችሁት የገደላችሁት ነው። ድጋሚ ደግሞ ይሰቅሉታል። ቤተክርስቲያንን በማሳደድ አማኞችን የሚወጉ ናቸው፣ አማኞችን የሚያሳዱ ናቸው። በውጭ ያሉ አማኞችን የሚያሳዱ አይሁዳውያን ናቸው። ስለዚህ የዕብራውያን መጽሐፍ ምዕራፍ 6 ሀሳብ ስለተለያዩ ግሩፖች እያወሩ ነው። አማኝ ስለሆኑና አማኝ ስላልሆኑ እስራኤላውያን ነው እያወራ ያለው። ከዛ ወደ ታች ብትወርዱ እኮ እኛ ወደ እርሱ ለሸሸን ብርቱ መጽናኛ አለን፣ እግዚአብሔር በሁለት በማይለወጡ መሐላዎች ምሏል ነው እያለ ያለው። እግዚአብሔር የሰጠውን ኪዳን አያጥፍም። ኦብሊጋተሪ እና ፕሮሚሰሪ የሚባሉ ኮቨነንቶች አሉ እና ኦብሊጋተሪ የሚባለው ሰውና እግዚአብሔር ተስማምተው አንዱ ቢፈጽም ሽልማት ሊያገኝ ባይፈጽም ደግሞ ቅጣቱን ሊቀበል ነው ኦብሊጋተሪ። የአብርሃም ተስፋን ግን ካየን እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ከሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። እግዚአብሔር አይዋሽም፣ ተስፋውን አይለውጥም፣ ኪዳኑን አይለውጥም ብሎ ፕሮሚሰሪ ኪዳን እንደሰጠው እናውቃለን። አብርሃም በዛ ኪዳን ውስጥ አጋር ጋር ቢገባ እስማኤልን ቢወልድ ዘሬ በይስሐቅ ይጠራላል የተባለው ይቅር ብሎ ቢያምስ እንኳን እግዚአብሔር ከአብርሃም ጋር የገባው ኪዳን የጋራ ስምምነት ላይ የተመሰረተ ሳይሆን በራሱ የማለው ነው። በተከፈለው እንስሳ መካከል እግዚአብሔር ብቻውን ነው ያለፈው፣ አብርሃም አልገባም። ስለዚህ የሰጠውትን ተስፋ እኔ ፈጽማለሁ ብሎ በማለቱ እግዚአብሔር በራሱ የማለው ኪዳን ነው። ለዚህ ኪዳን ደግሞ ኢየሱስ ክርስቶስ የነፍስ መልሕቅ ሆኖ መጥቶልናል። ከዚህ የተነሳ የማይናወጥ ዋስትና አለን ብሎ ስለ ኢየሱስ ክርስቶስ ሊቀ ክህነት በሰፊው ያብራራል ማለት ነው። እሱ በጣም ኤክሴጀሲሱን ይዞ አብራርቶታል። እንደው ሌላ ቀን መታችሁ በወንድማችን ብትጠቀሙ ጥሩ ነው። አንዳንድ ጊዜ አስተማሪዎች አይገኙም በዚህ ዘመን ላይ እና አስተማሪዎቹን ብትጠቀሙ ጥሩ ነው። የዕብራውያን መጽሐፍ የተጻፈበት ዓላማ ግን እኔ በጣም አንዳንድ አገልጋዮች መጽሐፍ ቅዱስን ለማጥናት ጊዜ ያለመስጠታቸውን ማቀው ዕብራውያንን ጠቅሰው ሰው ይጠፋል ብለው ለማስተማር ሲጠቀሙ፣ ምክንያቱም ዕብራውያንን መጥቀስ ያለብን የዳና አማኛ ይጠፋ የዘላለም ሕይወት ተቀብሏል ብለን የምናስተምር ሰዎች የምንጠቅሰው መጽሐፍ እንጂ የእነሱ መጽሐፍ አይደለም። የዕብራውያን መጽሐፍ ምን የተጻፈበት ዓላማ ምንድን? እንግዲህ ገና ሲጀመር ጀምሮ ሰው ባክግራውንዱን የዕብራውያንን ካወቀ ምዕራፍ 6 ምዕራፍ 10 ላይ ተብራርቷል። በጣም ቀላል። የዕብራውያን መጽሐፍ ሲጀመር አንደኛ የተጻፈላቸው ተደራሲያኑ ታውቋቸዋላቸው ዕብራውያኖች ናቸው አይደል? ምን ማለት ነው? ባክግራውንዳቸው ምንድን ነው? አይሁድ ናቸው፣ እስራኤላውያን ናቸው። ዕብራውያን ማለት እስራኤላውያን ከሙሴ ሕግ ጋር በጣም ቁርኝት ያላቸው ናቸው። ከመቅደሱ ስርዓት ጋር ከመስዋዕቱ ጋር በጣም ቁርኝት ያላቸው ናቸው።
ምንድነው የተፈጠረው ችግር? ጸሐፊው የሚሞግታቸው ምን ብሎ እነዚህ ሰዎች ክርስቲያንን ብለው ከመጡ በኋላ የተነገራቸው ነገር በክርስትና ውስጥ የመጣው እንደ ኦሪቱ አይነት አይደለም አለና ከምዕራፍ 1 ጀምሮ ክርስትና የሚለይባቸውን ፖይንቶች አነሳ። ምዕራፍ 1 ላይ ለእናንተ የመጣው ቃል የተገለጠው በሙሴ በኩል ነው፣ በመላእክት አማካኝነት። እግዚአብሔር ግን ለአዲሱ ኪዳን ቸርች ከመጣችሁ በኋላ በሙሴ ነው የተናገረኝ እንዳትሉ፣ ዓለማትን በፈጠረበት በልጁ ነው የተናገረን። ስለዚህ የዕብራውያን መጽሐፍን ታውቃላችኋል። ሴንትራል ቨርሱ ማዕከላዊ ቨርሱ ምዕራፍ 8 ላይ ያለው ነው። አሁን ግን በሚሻል ኪዳን በተመሰረተ በሚሻል አገልግሎት እጅግ የሚሻል ክብር አግኝቷል። የሚሻል የዕብራውያን መጽሐፍ ሙግቱ አሁን የመጣው ነገር የሚሻልና የሚበልጥ ነው። በምንድን ነው የሚበልጠው? አንደኛ ምዕራፍ 1 በሙሴ በኩል አይደለም የመጣው፣ በክርስቶስ ነው። ሁለተኛ ምዕራፍ 2 ላይ የሆነ ህዝብ አይደለም እግዚአብሔር የሰበሰበው፣ ቤተሰብ ነው። ምዕራፍ 3 ላይ በዚህ ቤት ላይ የተሾመው ሙሴ አይደለም ክርስቶስ ነው። ሙሴ ባሪያ ነው፣ ክርስቶስ ልጅ ነው። ምዕራፍ 4 ላይ አሁን እንደ አይሁድ ያለ ረፍት አይደለም የምናርፈው፣ በእግዚአብሔር ረፍት ነው የምናርፈው። እውነተኛው ሰንበት መጥቷል። ምዕራፍ 5 ላይ እናንተ ሊቀ ካህን ብላችሁ ያቆማችሁ ሰው እያለ ይሄኛው ሊቀ ካህን ይለያል እያለ መጣና ምዕራፍ 6ን ከዚህ ጀምሮ እስከ ምዕራፍ 10 ባሉት ነገሮች ውስጥ ሐሳቡን ታገኙለታላችሁ። ምንድነው? የሚሻል መስዋዕት ነው እኮ የመጣው። እንዴ ከብሉይ ኪዳን የሚሻለው መስዋዕት የሚሻል ያስባለው ምንድነው? ይሄን ነጥብ ያገኘ ሰው የነዚህን ሰዎች ችግር ያገኛል። የሚሻል መስዋዕት መጥቷል። ምን? የብሉይ ኪዳኑ መስዋዕት የአንድን ሰው ኃጢአት አንዴ ለዘላለም ሊያነጻ አይችልም። ስለዚህ የኃጢአት ዕዳና ክስ ስላለበት ኃጢአት በሰራ ቁጥር የወሰደ ያቀርባል። ለምን? የፍየሎችና የበጎች ደም ኃጢአትን አንድ ጊዜ ለዘላለም ሊያስወግድ አይችልምና። እናሳ አሁን የቀረበው መስዋዕት ግን በእግዚአብሔር ፈቃድ መሰረት እግዚአብሔር በቀደሙት መስዋዕቶችና ቁርባኖች ደስ አልተሰኘም። ምዕራፍ 6 ምዕራፍ 10 ያብራራዋል። ደስ አልተሰኘም። ለምንድን ነው ደስ ያላለው? በቀደሙ መስዋዕቶች የአንድን ሰው ኃጢአት ለዘላለም አንድ መስዋዕት ሊያስተሰርይ ስለማይችል። የእግዚአብሔር ፈቃዱ ምንድን ነው? አንዴ በሚቀርብ መስዋዕት የአንድን አማኝ ኃጢአት ለዘላለም ማስተስረይና ያን ሰው ለዘላለም ፍጹም አድርጎ መቁጠር። እናሳ ምዕራፍ 10 የፍየሎችና የበጎች ደም ሊያስወግድ አይችልም። ስለዚህ ኢየሱስ እንዲህ አለ፣ አምላክ ሆይ በሚቃጠል መስዋዕት በሚቀርቡ ቁርባኖች ደስተኛ አይደለህም፣ እኔ ግን ፈቃድህን ላደርግልህ መጥቻለሁ። ምንድን ነው ኢየሱስ ሊያደርግ የመጣው? የአብ ፈቃድ አንድ ጊዜ በሚቀርብ መስዋዕት ለዘላለም አንድን ሰው ማንጻት፣ ለዘላለም ከተጠያቂነት ነፃ ማውጣት። ስለዚህ ፈቃድህን ላደርግልህ መጥቻለሁ ይልና በዚህ ፈቃድ መሰረት የኢየሱስ ክርስቶስን ሥጋ አንድ ጊዜ በማቅረብ ለዘላለም ምን ሆነናል? ተቀድሰናል። ከዚህ በኋላ ለየዕለት ዕለት ኃጢአት የሚቀርብ ምንም መስዋዕት የለም። አንድ የቀደሳቸውን የዘላለም ፍጹማን አድርጓቸዋልና። ከዚህ በኋላ የሚቀረን ምንድን ነው? በመረቀልንና በአዲስ ጎዳና ወደ ቅድስ መግባት። ግን ምን ችግር አለ? ያ የቀደመው የአይሁድ ስርዓት አእምሯቸውን ሞገታቸው፣ ህሊናቸውን ሞገታ። እንዴት ሰው አንዴ ቀርቦለት ለዘላለም ይጸድቃል? እንዴት አንዴ በቀረበው ለዘላለም እንዴት ንጹሕ ይሆናል? ይሄን ህሊና ጳውሎስ ምን አለ? ይሄ ክፉ ህሊና ምን አለ? ይሄ ሁሉ ነገር ቀርቦላችሁ ይሄን ነገር በሙላት በልባችሁ በእምነት መቀበል ካቃታችሁ እንግዲህ ከዚህ በላይ ሊቀርብላችሁ የሚችል ምንም መስዋዕት የለም። ምንድን ነው የሚቀርላችሁ? ተቃዋሚዎችን የሚበላ ምንን የሚቃወም? አሁን ያወራውን ትምህርት የሚቃወም አንድ ጊዜ ለዘላለም ነው። በዚህኛው የነጻ ነው። የፍየልና የበግ ደም አይደለም፣ የጌታ ደም። በየቀኑ በሳቱ ቁጥር ብያልቅሼ ደግሞ አንጻኝ ብያልቅሽ አይደለም። አንዴ በቀረበው የቀደሳቸውን የዘላለም ፍጹማን አድርጓቸዋል። እናሳ ከዚህ በላይ መስዋዕት ሊቀርብላችሁ አይችልም። ይሄንን የኪዳን ደም መርገጥ ምን ማለት ነው? ይሄን የሰበኩላችሁን ማታምኑ ከሆነ ከፍየልና ከበግ ደም እኩል ቆጥራችሁ በሳታችሁ ቁጥር በደከማችሁ ቁጥር ሲኦል የሚታያችሁ ከሆነ ገሃነም የሚታያችሁ ከሆነ ከዚህ በኋላ ብላችሁ የሚችል ሌላ መስዋዕት የለም። ይሄን የኪዳን ደም መርገጥ።
ይሄ ሁሉ ተሰብኮላችሁ እንዴ? ይሄ እኮ የሚያሳየው አንዴ ለዘላለም የኢየሱስ ደም አዳነን አነጻን የሚለውን የሚቃወሙ ሰዎች የተሰጣቸው ማስጠንቀቂያ ሆኖ ሳለ በሚያሳዝን መንገድ መጽሐፍን ለማጥናት ዝግጁ ስላልሆነ በሱ ጥቅስ መልሰው ሊያስፈራሩ ይሞክራሉ። እነሱን እኮ ነው የሚያስፈራሩ፣ እነሱን እኮ ነው የሚያስጠነቅቀው። ይሄኛው መስዋዕት የፍየል ደም አይደለም። በየቀኑ በሳትክ ቁጥር የሚቀርብልህ ነገር አለ። አንዴ ባቀረበው መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸው። ከዚህ በኋላ አለ ለኃጢአት ስርየት የሚቀርብ ምንም መስዋዕት የለም። ብታለቅስ ምን ብትል ማረኝ እግዚኦ ምናምን ብትል ኖ፣ አንዴ በቀረበው እግዚአብሔር ለዘላለም አቶንመንት ፈጽሟል። ስርየት ብለው በግዕዝ ደብቀውብናል። አቶንመንት ማለት አት ዋን መንት በአንድ ጊዜ ማለት ነው። በቅጽበት ማለት ምን የእድሜ ዘመን የለም። ይሄንን የማያምን ከሆነ ያን ህሊና ምን አለ? ክፉ ህሊና እና ምን ይሻላል? በዚህ ባስተማርኳችሁ የቃል ውሃ ተረጩት። ክፉ ህሊና የሚለውን ምን ይለዋል? NIV ያዛችሁ ወይም ቀለል ያለ ትርጉም ክፉ ህሊና። ከዚህ ክፉ ህሊና ባካችሁ ንጹህ ምን ይሄ ሁሉ ተነግሮ አይሁዳዊ፣ ዕብራዊ፣ ክርስቲያን ምንድነው ችግሩ? ወይም ክርስቲያን ለመሆን ዳርዳር እያለ ክርስትና እያበበ አይሁድነት እየፈረሰ ሲመጣ ጠጋ ያለ እግዚአብሔር በ70 ዓመተ ምህረት መቅደሱን ሲያፈርሰው ከዛ በፊት ባለው ነገር ደግሞ የአይሁድ ነገር መላቅጡ እየጠፋ እየተበላሸ ሲመጣ ክርስትና እያበበ እየለመለመ ምልክቶች በድንቆች ታጅበው ሴት ጠጋ ያሉ መሀል የተደባለቁ ጴጥሮስ የጻፈላቸው አይነት በይሁዳ መልእክት የተጻፈላቸው አይነት በመሃል ገብተው ግን ከቅዱሱ ማህበራችን ጋር የሌሉ ክርስትናን ለማጥቃት ሾልኮ የገቡ አይሁድ ዕብራውያን መሃል ገብተው የሚሰበከውን አዲሱን ትምህርት ምን አንዴ ለዘላለም ደሙ አጽድቆናል፣ በአብ ፈቃድ መሰረት የቀረበው ለዘላለም ስርየት ሰጥቶናል ሲባል እኔ ግን ይሄን ነገር ታምናለህ? እኔ ግን ይሄ ነገር እንዲህ ማለት እንዲህ አንድ ጊዜ ቀርቦ እዛ በየቀኑ ነው እየሰዋን ያለ ነው እየቀረን ያለ ምን እያሉ ከውስጥ ያወራል። እንግዲህ ይሄ ክፉ ህሊና ላይ NIV ምን ይለዋል? ጊልቲ ኮንሽስ። ከዚህ ጊልቲ ኮንሽስ ምን ማለት ነው? እኔ እንጃ መጸድቂያስ ግን ይሄ አንዴ ለዘላለም የሚለው አይዋጠልኝም። ጊልቲ ኮንሽስ፣ ከዚህ ጊልቲ ኮንሽስ ንጹህ፣ ከዚህ ክፉ ህሊና የሚል ነው። ስለዚህ እንደዚህ አይነት የተሰበከላቸውን ለማመን የከበዳቸው ቅድም ያዩ የቀመሱ የሚለው እንዴት መሰለ? ሙሴ 12 ሰላዮች ላከ፣ ካሌብና ኢያሱንም ጨምሮ 12ቱ የት ሄዱ? ምድሪቷ ውስጥ መጡ። እዚህ መሃላችን ቁጭ አሉ። በምድሪቷ ላይ ያለውን ምን አዩ? አቤት በረከት፣ ፍራፍሬውን ምናምኑን አዩ። ከዛስ በኋላ የምድሪቷን ፍራፍሬ የምድሪቷን በረከት በመሃል ላይ ያለውን ፍሬ ይሄንን በትልቅ ነገር ተሸክመው ለሙሴ ሊያሳዩት መጡ። 12ቱ የምድሪቷን በረከቶች ተሸክመው መጡና ሙሴ ፊት አቀረቡት። ይኸው የምድሪቷ በረከት ይሄን ይመስላል፣ በጣም የሚገርም ምድር ነው ያየነው፣ የሚያስጎመጅ ነው፣ ይኸው ቀመሰው ተባባሉ እና እንዴት ነው እንውረሰው አለ። 10 ምን አሉ? ተሸክመዋል። የምድሪቷን ፍሬ እኮ አይተዋል፣ በዓይናቸው እኮ አይተዋል። እንዲህ ተሸክመው ግን ምን አሉ? አንወርስም። የምድሪቷን ፍሬ መሃላችን ሆኖ አይተው መንፈስ ቅዱስን ሳይሆን ከመንፈስ ቅዱስ ተጠቅመው ነገር ግን ምን አሉ? 10 አንወርስም። እንዴት? እዛ ያሉት የዔናቅ ልጆች ትልልቆች ናቸው፣ እኛ በፊታቸው አንበጣ ነው የምናክለው። አንወርስም። ስንቱ? 10። 2ቱ ምን አሉ? ያወጣን አምላካችን ነው፣ የሚያስገባን አምላካችን፣ ጀማሪውን ፈጻሚውን እሱ፣ እንወርሳለን። ዛሬም እንዲሁ ነው። አብዛኛው ቁጥር አንወርስም የሚል ነው። 2 ሰው ነው እንወርሳለን የሚለው። ሁሉ በፐርሰንት ስታሰለው 10 አንወርስም ነው፣ 2ቱ። ስለዚህ እነዚህ ሰዎች ላይ እግዚአብሔር ምን አለ? ዕብራውያንም ላይ ተጠቅሷል። በቁጣውም አለ አትወርሱም። የምድሪቷን ፍሬ ቀምሳችኋል፣ አይታችኋል። አትወርስም። የቀረበው ነገር እናንተን ማውረስ አይችልም። ያወጣችሁ አያስገባችሁም። 10ሩም አንወርሱም ሲሉ ደግሞ እነዚህ ሰዎች ስብከት ብዙ ሰው ይቀበላል። ለምን ሲባል የእስራኤልን ማህበር አንወርስም የሚለውን መረጃ ሲሰሙ አብረው አለቀሱ ይላል።
እዚህ ሁሉ ደቅመን አንወርስም አለቀሱ። የእግዚአብሔር ቁጣ ነደደ፣ በቁጣው ማለባቸው። አትወርሱም። አዎ እንኪያስ አትወርሱም፣ በቃ አትወርሱም ብሎ በቁጣው ማለባቸው። ኢያሱና ካሌብ ግን ይገባሉ አለ። ኢያሱና ካሌብም 10ሩም ተመሳሳይ ነው ያዩት። ፍሬውን አይተዋል፣ የምድሪቱን በረከት አይተዋል፣ ገብተዋል፣ ተመልክተዋል፣ እዚሁ ናቸው። 2ቱ እንወርሳለን አሉ፣ 10ሩ አንወርስም አሉ። የእግዚአብሔር ቁጣ እንወርስም ባሉት ላይ ነደደች። ስለዚህ የዕብራውያን ሙግት የቀረበው የፍየል አይደለም፣ የበግ አይደለም፣ አንዴ ያቀረበው ለዘላለም ነው፣ ተፈጽሟል። ደህንነትን አትጠራጠር። አሁን የቀረልህ ነገር መንገዱ ስለተመረቀ ዝም ብለህ ግባ እባክህ ሲባል እንዴ ይሄ ነገር አንዴ በቀረበው ለዘላለም አባቶቻችን ስንት ዘመን በየቀኑ በሰዓቱ ቁጥር ነው የሰውን። ይሄ አንዴ ቀርበው ለዘላለም አይጠመኝም ላሉት የተሰጠ ማስጠንቀቂያ ነው። ስለዚህ ዕብራውያን መጽሐፍ እኛ ምን ጠቅሰው እንጂ ትጠፋለህ የሚል ሰው የሚጠቅሰው አይደለም። የቻልኩትን ይህን መልሼ ጸጋ ይስጣቸው። በጽሁፍ ስለቀረበ ጥያቄ ሙግት የለም። እኔ ኦንላይን ማለት ነው።